የት ተመቻችሁ? ይሄ ወይንስ ይሄ አለያስ ይሄ ጋቻው? እንደዚህም ደግሞ በተጨማሪ እነዚህ ፔርሚሶች የትኛውን ወደዳችኋቸው? ወይስ እንደዚህ መፈረሻዎችን የወደዳችሁት? ሙሉ ቪዲዮ ወደ ውስጥ ገብታችሁ መመልከት ትችላላችሁ። አረ እዚህ ጋር ይሄ ያለላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የእውነት ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ ደግሞ እንደዚህ ባማለ ቪዲዮ መጥቼላችኋለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ለወዳጅ ለዘመድ እንዲደርስ ሼር አድርጉት ማለት ነው። ይሄን አይቶ እንግዲህ ለሌሎች አለማካፈል ንፉግነት ነው ማለት ነው። ስለዚህ ለሌሎች እንደምታካፍሉ ወይም ደግሞ ሼር እንደምታረጉላቸው ተስፋ አደርጋለሁ። ቪዲዮውን ወደ ውስጥ ስትገቡ ስለምትወዱት ቀድማችሁ ሰብስክራይብ አድርጉት ቻናሌን ማለት ነው። እንደዚሁም ደግሞ ላይክ ሼር አድርጉልኝ ማለት ነው። ሲቀጥል ወዴት ነው የሚለው ካላችሁ ደግሞ የሁለት ሰው ትዕዛዝ ነው ይዤላችሁ የቀረብኩት። የቤት እቃው የአንድ ሰው እቃ ሲሆን እንደዚህ ፈርሻው ደግሞ የአንድ ሰው እቃ ነው ማለት ነው። በአንድ ላይ ቪዲዮውን ላውጣላችሁ ብዬ ነው። እናንተ የምትፈልጉት ነገር ካለ ከእንደዚህ አይነቶቹ ማለት ትችላላችሁ። በውስጥ መስመር አለያም ደግሞ በስልክ ቁጥሬ መናገር ትችላላችሁ ማለት ነው። በቴሌግራም በኢሞ በዋትስአፕ ተናግሩኝ ትችላላችሁ። በአካል መምጣት ለምትፈልጉ ደግሞ አድራሻዬ ወሎ ኬሚሴ አረፋይ ገበያ ማዕከል ቁጥር 39 ይገኛለሁ ማለት ነው። ስለዚህ በባለፈው እንግዲህ በጣም ወዳችሁ ድጋሚ ያዛችሁ ልጆች አላችሁ ወደ ኮምቦልቻ የወጣው ትዕዛዜ ማለት ነው። አሁንም እንግዲህ ይሄ ፈርሻው እዛው አካባቢ የሚሄድ ኮምቦልቻ የሚሄድ ትዕዛዝ ሲሆን የቤት እቃው ደግሞ ወደዚህ ወደ አዲስ አበባ መስመር ወደ ሰንበቴ የሚሄድ የቤት እቃ ነው ማለት ነው። እንግዲህ ያለውን ነገር በዚሁ አጋጣሚ እንግዲህ እቴም ትዕዛዟን የምታዩ ይሆናል ማለት ነው። እንደዚህ ሲሊቨር በነጭ ፏ አድርጌ አምጥቼላችኋለሁ ማለት ነው። ሌሎችም የዲዛይን ልዩነት ወይንም ደግሞ የከረር የተለያዩ ከረሮች አላቸው። እነዚህ ሲሊቨር በነጭ አላቸው። እዚህ ጋር እንደምታዩት ደግሞ አረንጓዴ በነጭ አላቸው፣ ቀይ ቡኒ በነጭ አላቸው። ብዙ አይነት ከረር አለው ማለት ነው። እናንተም ከወደዳችሁት የተለያዩ የጣቃ ልብሶችን ስላስገባውኝ እነዛን መምረጥ ትችላላችሁ ማለት ነው። ስለዚህ ሀሳብ አስተያየት ካላችሁ ኮሜንት ላይ አኑሩልኝ፣ ወደ ቪዲዮ ልግባላችሁ ማለት ነው። ይሄ እንግዲህ የምታዩት ሲሊቨር በነጭ ኮምቦልቻ የሚሄድ ትዕዛዝ ነው ብያችኋለሁ። በጣም ነው የሚያምረው ተፈርሾ። እናንተም እንግዲህ እንደዚህ ቤታችሁን ቀለል ባለ ብር ፏ ማድረግ ትችላላችሁ ማለት ነው። ስለዚህ ትዕዛዟ ምንድነው ካላችሁ 4 የፍራሽ ልብስ አላት፣ 4 ተካያ አላት። እንደዚሁም ደግሞ 10 ትራስ ልብስና 4 ቤቢዎች አላት። እንደዚሁም ደግሞ ከስር እንደምታዩት ሱፍራ አላት ማለት ነው። ሱፍራዬን እንግዲህ ያው ቃ ስላደረኩበት የምታዩት ይሆናል። በባለፈው ቪዲዮ አሳይቻችኋለሁ። በጣም ትልቅ ሱፍራ ነው የምሰራቸው። ሱፍራዎች ለምግብ መጠቀም ትችላላችሁ። ሜትር ከ20 በ80 ስለሆነ እንግዲህ ከዚህ እዚህ ድረስ ማልበስ ማለት በጣም ትልቅ ነው። እንደዚሁም ደግሞ እዚህ ድረስ አለ ማለት ነው። እቃ ስለሸፈነው ነው እና የተለያዩ ዋጋም ደግሞ ስጠይቁኝ ነበር። እስካሁን ድረስ እንግዲህ ያለኝን የቅርብ የዋጋ ሂደቶችን እየነገርኳችሁ ይገኛለሁ። አሁንም ደግሞ ማሳውቃችሁ ይሆናል ማለት ነው። የቤቢ ዋጋ 250 ብር ሲሆን እንደዚች ጽድት ያለች ቤቢ እቃ ኳሊቲነት ደግሞ አብሽሩ ሙሉ ኃላፊነት ነው የሚወስድ ይሆናል። ምክንያቱም ቆራጯም ሰሪዋም እኔ ስለሆንኩኝ ማለት ነው። እንደዚህ በእናንተ በፈለጋችሁት ከረር ዲዛይን እንደዚህ ጭምር ብላ ከጀርባ የምታዩት ደግሞ የዩኒፎርም ጨርቅ ተጠቅሜ 250 ብር ነው አንድ ቤቢ የምሰራው ማለት ነው። እንደዚሁም ደግሞ የትራሱ ዋጋ ካላችሁ ደግሞ እንደዚህ ፏ ብሎ ማለት ነው። ለተቀባይም ደግሞ እንደዚህ በአማራ ሁኔታ እንደዚህ ሰርቼላቸው በ450 ብር አሊያም ደግሞ 10 ትራስ 4500 ብር ሲሆን እንደዚሁ በራሱ ተመሳሳይ ማንችን ወይንም የተማሪ ዩኒፎርም ጨርቅ ነው የምጠቀመው። ሲሊቨር ሲጠቀም ሲሊቨር፣ ቀይ ሲሆን ቀይ፣ በትራስ ልብሱ ማች የሚሰራ ነው ማለት ነው። እንደዚሁ በአንደኛው ተካያ እንደዚህ ፏ ብላ ባለ 20 ቲክነስ ነው ማለት ነው። እንደዚህ እንደምታዩት 1200 ብር ልብሱ ነው። አሊያም ቦንድዱ ካላችሁ ደግሞ ከነ ቦንድዱና ለብሶ 1200 ብር ነው ማለት ነው። አልብሳችሁ ወይንም ደግሞ አውልቃችሁ አጥባችሁ መጠቀም ትችላላችሁ። እንደዚህ ዚፕ ስላለው ማለት ነው። ዶል ይሄንኛው ባለ ደረጃው ሲባል ዶልፊን የሚባል ደግሞ አለ። 4 ማዕዘን ቅርጽ ሳይወጣ ደግሞ አለ ማለት ነው። እናንተ በፈለጋችሁት ዲዛይን ይሰራላችኋል ማለት ነው። እንደዚሁም ደግሞ የፍራሽ ልብሱ ስንሄድ ደግሞ
እንደዚህ ፏህ ብሎ 4 ቦታ ላስቲክ አለው፣ 2 ቦታ ደግሞ ገመድ አለው። እንደዚህ ነው ደግሞ 1200 ብር ሲሆን የቡና ስፍራው ደግሞ 1500 ብር ነው ማለት ነው። እና እንደዚህ ነው እላችኋለሁ። ስለዚህ እንደምትወዱት ተስፋ አረጋለሁ። የዋጋውም እንደዚህ ስለነገርኳችሁ የሚከብዳችሁ አይመስለኝም። እንደዚሁም ደግሞ ወደ ውስጥ እንግዲህ ቤቱ ወይንም ደግሞ ሱቄትን ስለሆነች በረንዳ ላይ ነው የፈረሽኩላችሁ። ውስጥ ላይ የሚገራርሙ መጋረጃዎች አሉ ማለት ነው። ስለዚህ በእንደዚህ አይነት ኮምፕሊት ስትፈልጉ መጋረጃዎችንም፣ አበባ ምንጣፎችም፣ ሞኬቶችም የተለያዩ የቤት እቃዎችን ደግሞ የምሰጣችሁ ወይንም ደግሞ ምሰራላችሁ ይሆናል ማለት ነው። ወደ ቀጣይ ቪዲዮ ሲሄድ እንግዲህ ወደ ቤት እቃው ሊሄድ ማለት ነው። የቤት እቃው እንግዲህ ወደ ሰንበቴ የሚሄድ ነው ብያችኋለሁ። ሙሉ እቃ ነው ያዘዘችኝ። ከዚህ በፊት የትራስ ልብስ፣ መጋረጃ ሁሉ ኮምፕሊት እስከ ሞኬት ምንም አይነት ነገር ሳይቀር አውጥቼ ላሰጥቻታለሁ ማለት ነው። አሁን መምጫዋ ስለደረሰ ደግሞ የቤት እቃ ስለፈለገኝ የቤት እቃ እንደዚች ጽድት ያለች የቤት እቃ ስራ የራሴን ለኔ የምጠቀመውን አይነት እቃ ነው እንትን ያልኩላት። እዚህ ጋር የኩኪስ ማኖሪያዎች አሏት። በጣም ለየት ያለች ዲዛይን ነች ማለት ነው። እናንተም ከወደዳችሁት እንደዚህ አይነት የቤት እቃዎች እኔ ጋር ስላሉ ማየት ትችላላችሁ ማለት ነው። እነዚህ የኩኪስ ማኖሪያዎች ሲሆኑ ባለ 3ቷ ነች ማለት ነው። እንደዚሁም ደግሞ እዚህ ጋር ረከቦቱ ሰርክሉ ነው ማለት ነው። በባለፈው ያሳየኋችሁ እንግዲህ 4 ማዕዘን ነበረ። አሁን ደግሞ ሰርክሉን ነው ይዤላችሁ የቀረብኩት። እዚህ ጋር ደግሞ ለየት ያለች የጣን ማጨሻ ወይም ደግሞ ጋቻ ነች ማለት ነው። በጣም ነው የምታምረው። እንደዚህ ካብሯት አለ። ከዛ እዚህ ጋር ደግሞ የስኳር ማኖሪያው አለ። ከዛ በኋላ ደርዘን ሲኒ ገዝቼላታለሁ። በራሱ ማቼ የሚሆን ወርቃማ ማለት ነው። በጣም ነው የሚያምሩት እነዚህ ከነ ሲኒ ማስቀመጫቸው 6ቱን ደርድሬያቸዋለሁ። 6ቶቹ ደግሞ እዚህ ጋር ያልተበተነ አላት ማለት ነው። እዚህ ጋር 6ቱ ለብቻ ማለት ነው። ሲቀጥል አብሮት ደግሞ እዚህ ጋር እንደምታዩት ለየት ያለ የጀበና ማኖሪያ አላት ማለት ነው። ከዛ 2 አይነት ፔርሙሶችን አድርጌላታለሁ። የምንድንና የምንድን ካላችሁ ሳይዛቸው እኩል ሆኖ እዚህ ጋር የሻይ አላት፣ እዚህ ጋር ደግሞ የወተት ፔርሙስ አላት ማለት ነው። በጣም ኳሊቲ እቃዎች ናቸው። እናንተም ከፈለጋችሁ ማያስ ትችላላችሁ። የተለያዩ ፔርሙሶችም የተለያዩ እቃዎች ስላሉ የማሳያችሁ ይሆናል በቀጣይ ማለት ነው። እዚህ ጋር 2 አይነት ፔርሙስ ገዝቼላታለሁ። ሲቀጥል ደግሞ እዚህ ጋር የሻሂ ቡሽ አላት ማለት ነው። በጣም የሚያምሩ ኳሊቲዎች ናቸው ማለት ነው። ከዛ እዚህ ጋር ደግሞ እስኪ እንደዚህ አይነት ጆኮች አይታችሁ ታውቃላችሁ ወይስ እንዴት ነው? በጣም አዲስ የገቡ ጆኮች ናቸው ማለት ነው። የጣውላዎቹ ናቸው። መክደኛው ራሱ እዚህ ጋር እንደምታዩት ክዳናቸው ጣውላዎች ናቸው። ፋሽን ተከታይ ፋሽን ያመጣቸው ናቸው ማለት ነው። 6 ብርጭቆዎች አላቸው። እንደዚህም ደግሞ የውሃ ጆክ እዚህ ጋር አለ። ሲቀጥል እዚህ ጋር 3 ሰርቪሶች አሉት ማለት ነው። የሚገጣጠሙ ሲሆን ያው ስላልገጣጠምኳቸው እነዚህ መያዣዎቹ ናቸው። እዚህ ጋር 3 ሰርቪሶች ወርቃማ የያዘ ሰርቪስ አለው ማለት ነው። እና በመቀጠል ደግሞ እዚህ ጋር 2 አይነት በኔ ሱቅ የሚሰሩ 2 አይነት ረከቦቶች ኢንቦክሲኖች ደግሞ እናንተ የምትፈልጓቸው ካላችሁ ብዬ ሳምፕል ይዤላችሁ ቀርብ ያለሁ ማለት ነው። በባለፈው እንግዲህ ጥቁርና በዚህ የተሰራ ሌላ አይነት ከለር ነው ይዤላችሁ የመጣሁት። አሁን ደግሞ ከጥቁሩ ውጭ እንደዚህ ጭምር ያለች ነጭ ይዤላችሁ ቀርብ ያለሁ ማለት ነው። ዋጋዎቹ እነዚህ እንግዲህ ከ5500 ናቸው ብያችኋለሁ። እነዚህ በአንድ ላይ እዚህ ጋር ደግሞ የውሃ ሰርቪስ አለው። ከዛ እዚህ ጋር ለየት ያለው ልክ ወደ እነዚህ ተቀራራቢ የሆነ ዲዛይን ነው ማለት ነው። ወደ ሳውዲ ወይም ደግሞ ዱባይ ስታንዳርዱ ቀረብ ያለ ስለሆነ እናንተን ከፈለጋችሁ እነዚህ እኔ ጋር ስላሉ ማዘዝ ትችላላችሁ ማለት ነው። ከወደዳችሁት ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ማዘዝ ለምትፈልጉ በውስጥ መስመር አናግሩኝ ማለት ነው። አሚና ነኝ። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።